አሁን እኔ አዲስ አበባ መሃል ላይ ከተማ ላይ አዲስ አበባ በሶስት ቀን ትገለበጣለች ብል የአዲስ አበባ ህዝብ ንስሐ ይገባል? ኧረ አንተኑ ይገልብጥን ብትሉኛል። ምን ታሟርታለህ? ለውጡን እያየህ ነው የምባለው። ዶሮ ሲጮ ሰምቶ ንስሐ ገባ። እኛ ስንት ዶሮ ሲጮ ሰምተናል? በበላ ዶሮ የተባሉ ሰባኪያን ናቸው። እኛ ዶሮ ሲጮ የዶሮዎቹን አጫጫህ ቁጭ ብለን እናወዳድራለን። ካህናት ፊት ቀርባችሁ ተበቀሉት፣ ሰይጣንን አዋርዱት፣ የሰራባችሁን ሴራ ተናገሩ። ባዶ እጁን አስቀሩት። ስንት ዓመት አንተ ላይ የገነባውን የኃጢአት ግንብ አፍርስበት። ሰይጣን ኩም ይላል። እኛ ችግሩ ምን ሞት አይመስልንም። ሰው እኮ ቀብር ላይ ቆሞ እኮ ያቅዳል። እኔ ገርመኛል እኮ ልባችን አይሞትም እኮ ቀብር ላይ ቆመን እናቅዳለን። አሬ ይሄ ሰውዬ እየሞተ ነው፣ እኔ ነገ ሞታለሁ አትልም። 1000 ዓመት አይኖር እንላለን። 100 ዓመት እንኳን አንኖርም። የምን 1000 ዓመት ነው? ለነገሩ ዶሮ ከመጮሁ በፊት ምንድነው የሚያደርገው? አስተውላችሁ ከሆነ በጠዋት ይነሳና መጀመሪያ ክንፉን ምን ያደርጋል? ያራግፋል። ቆሻሻውን አራግፎ ነው የሚጮኸው። አሁን ዛሬ የምንጮህ ሰባኪያን ያልተሰማ ነው መጀመሪያ ያላራገፍ ነው አቧራ ላያችን ላይ ስላለ